ሰላም እንዴት ናችሁ? አለፈው ክላስ ላይ ባለ 3 እግር ሞጁሌተር እንዴት እንደምትገጥሙ አሳይቻችኋለሁ። ዛሬ ደግሞ ሞር አሁን ላይ ፋንክሽናል የሆነውን ባለ 5 እግር ኤስቲአር እንዴት እንጠቀማለን የሚለውን አሳያችኋለሁ ማለት ነው። ብዙ ጊዜ አሁን ላይ ባለ 3 እግሩ ጠፍቷል። ይሄኛውን 5 እግሩን ነው የምታገኙት። ስለዚህ እቺ በጣም ቆንጆ ነች። የቆይታ ጊዜዋም በጣም አሪፍ ነው። እሷን እንዴት እንደምትገጥሟት አሳያችኋለሁ ማለት ነው። የመስራት ፕሮባቢሊቲውም ባለ 5 እግሩ በጣም ፋንክሽናል ነው። ለሁሉም ቴሌቪዥን መጠቀም ትችላላችሁ። የሚያስቸግረው ነገር የለም ማለት ነው። ነገር ግን ከለር ኮዱን መለየት ይኖርባችኋል ማለት ነው። እሺ፣ ስለዚህ እዚህ ጋር እንደምታዩት እንግዲህ ሰማያዊ አለ፣ ብላክ አለ፣ ዋይት አለ፣ ቢጫ አለ፣ ቀይ አለ ማለት ነው። ስለዚህ ሰማያዊና ጥቁሩን ቀጥታ የምትበይዱት ካፓሲተር ፖዚቲቭ እና ካፓሲተር ኔጌቲቭ ላይ ነው ማለት ነው። ነጩን ደግሞ ኦፕቶኮፕለር ፕራይሜሪው እግር ጋር ከኔጌቲቭ ጋር የማይጮኸውን ወይም ደግሞ በመልቲሜትር ቼክ አድርጋችሁ ከኔጌቲቭ ጋር የማይጮኸውን ከግራውንዱ ጋር የማይጮኸውን ነጩን ትበይዱለታላችሁ ማለት ነው። ቢጫን የምትበይዱ ደግሞ ሞስፌቱ ላይኛው እግር ጋር ትበይዱለታላችሁ ማለት ነው። ወይም ደግሞ ድሬኑ ጋር ትበይዳላችሁ ማለት ነው። ቀዩን ደግሞ እዚችኛዋ ካፓሲተር ፖዚቲቭ እግር ጋር ወይም ደግሞ ዳዮዷ ኔጌቲቭ እግር ጋር እዚህ ጋር እንደምታዩት ዳዮዷ ኔጌቲቭ እግር ጋር ትበይዱለታላችሁ ማለት ነው። የዳዮዷ ኔጌቲቭ እግር እና ይችኛዋ ካፓሲተር ፖዚቲቭ እግር ተመሳሳይ ቦታ ናቸው። ስለዚህ በጀርባ በኩል ካፓሲተሩ ፖዚቲቭ ጋር መበየድ ትችላላችሁ፣ ዳዮዱ ኔጌቲቭ ላይ መበየድ ትችላላችሁ ማለት ነው። ስለዚህ በዛ መልኩ ነው የምንበይደው ማለት ነው። አሁን ለመበየድ መጀመሪያ ሊድ እያንዳንዱ ነገር ልግባና አሳያችኋል። እሺ፣ ስለዚህ ከጥቁሩ እጀምራለሁ። የካፓሲተሩ ኔጌቲቭ እግር ይሄንኛው እግር ነው። ስለዚህ ቀጥታ ጥቁሩ ካፓሲተሩ ኔጌቲቭ እግር ጋር እበይዳለሁ ማለት ነው። ካፓሲተሩ ኔጌቲቭ እግር ጋር፣ ሰማያዊውን ካፓሲተሩ ፖዚቲቭ እግር ጋር ካፓሲተሩ ፖዚቲቭ እግር ጋር እበይዳለሁ ማለት ነው። ቢጫውን ደግሞ ሞስፌቱ ድሬን ጋር ወይም ደግሞ እዚህ ሰፊው ቦታ ጋር ሞስፌቷ ይቺ ነች። እዚህኛው እግር ጋር ነው መበይድለት ማለት ነው። እዚህኛው ፖዚቲቭ እግር ጋር ስለዚህ ቢጫውን እዚህ ጋር እበይዳለሁ። ነጩን ኦፕቶኮፕለሩ ከግራውንዱ ጋር ቢፕ ሳውንድ የማይሰጠንን ወይም ደግሞ ይቺ ዶቷ አለች፣ የኦፕቶኮፕለሩ ዶት ምልክት አለች፣ የአይሲ እግር ለመቁጠር የምታገለግለን ከዶቷ ስትሬት በጀርባ በኩል ያለውን ወይም ደግሞ መልቲሜትራችሁን ኮንቲኒቲ ላይ ካረጋችሁ በኋላ የካፓሲተሩን ኔጌቲቭ ትይዙና የኦፕቶኮፕለሩን ሁለት እግር ቼክ ታደርጋላችሁ። የሚጮሁ ፓርትስ ላይ ሳይሆን የማይጮህ ቦታ ጋር ነጩን እበይዳለሁ። ቀዩን ደግሞ ዳዮድ ኔጌቲቭ ጋር እዚች ዳዮድ ኔጌቲቭ ጋር ልክ በዚህ መልኩ ትገጥሙታላችሁ ማለት ነው። በዚህ መልኩ ትገጥሙታላችሁ። አሁን ፓወር ልሰካና ቼክ እናድርግ።